أو زد عليه ورتل القرآن ترتيلا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. يتجويد تمهرت كفل أسرع مست باللفو كفل أسرارات تمهرتاك الله سنة ينبرو أبرز الأخطاء التي تحدث عند نطق الراء يميلون نبرا ينو راء في دالم بمنا وطابت كزي يميكساتو قوله سهتتوج أيتان نبرا سدست سهتتوجن أيتان المالتنا زاري دقمو إن شاء الله أبرز الأخطاء التي تحدث عند نطق الطاء والذال والتاء. طاء عفوا دال الناتاء والدال النزهن سناوطا يميفترو قوله سهتتوجن إنا يلن مالتنا. طيب طاء سناوطا يميكساتو سهتتوج ሁለት ተቀምጠዋል ጉልህ ሰተቶችን ነው። አንደኛው ሐምሱሃ ሐምስ ማድረግ ወይም የሹክሹክታ ፊደል ማድረግ ማለት ነው። እሷ من حروف الجهر ነች ግን ወደ ሐምስ ማድረግ ሐምስና ጀህርን በሰፊው አይተናል የበፊቶቹ ትምህርት ላይ ማለት ነው። እና ሐምስ ማድረግ ለምሳሌ فطال ያለውን فطال عليهم الامد فطال ብሎ እንትማ እና እሷ فطال ጣ ያለው ጮሆ የሚነበብ ሆኖ ያለ فطال عليهم الامد አንዳንዱ ወደ ቷ ነገር ወስዶ ልክ ድምጿ ሹክሹክታ እንዲሆን የሚያደርገው አለ ማለት ነው። ሌላው ተርቂቁሃ ማግጠን ይሄም ስህተት ነው። نحو لمثال طباقا طباقا يالون طباقا بلوم ينبال طباقا بلوم ينبو الله مالتنا. ليلام لاي عند مثال موسد انشلالن اهدينا الصراط المستقيم يالون اهدينا الصراط المستقيم اندزيم ينبال ايه تابلو مانبب ويم دمو طا يالون ማወፈሩን በደንብ ግልጽ አለ ማድረግ እንደዚሁ ደግሞ በደንብ ጮክ ያለ ፊደል ሆኖ ያለ ጎላ ብሎ የሚነበብ ፊደል ሆኖ ያለ እሱን አድበስብሶ ማለፍም ስህተት ነው ማለት ነው። ثانيا الدال ዳል ፊደልን በመናነብበት ጊዜ አሁንም ሁለት ጉልህ ስህተቶች ይታያሉ። አንደኛው خلط صوتها بشيء من التاء በታ ከታ ድምጽ የሆነ የተወሰነ ድምጽ ጋር የሷን ድምጽ መቀላቀል የዳልን ማለት ነው። ታል ወይም ደግሞ ዳል ያለው ታ ወደ ታ እንደዛ ማስኬድ ማለት ነው። نحو ለምሳሌ ማሊክ የውሚዲን ያለው ማሊክ የውሚዲን ሚዲን እንደዚህ ዳሏ እንዳለች ሁና ግን የሆነ የመደበቅ ነገር ዳሏንና በታ የመቀላቀል ነገር የዛ አይነት ስህተት ማለት ነው። አዲን ያለውን አቲን እንደዚህ ማለት ነው። ሌላው ثانيا تفخيمها ማወፈር ነው። نحو ለምሳሌ ሱዱሩ እንደዚህ ወደ ضاد የተወሰነ የሚያስኬድ ሆኖ ሱዱሪ ያለውን ሱዱሪ ያለውን ሱዱ ወደ ضاد ነገር ወይም ወደ ማወፈር ከሷድ ጋር ስትመጣ ወይም ከሚወፈር ፊደል ጋር ስትመጣ ብዙ ጊዜ እሷን የማወፈር ስህተት አለ ማለት ነው። እና ይሄም መሆን የለበትም ማለት ነው። ሌላው ታ ፊደልን በመናወጣበት ጊዜ የሚከሰቱ ስህተቶች ሶስት ስህተቶች ተቀምጠዋል። አንደኛው አልሙባለገቱ ፊ ሐምሲሃ የሐምስ ፊደል ናት ግን በጣም ማጋነን የሷ ሐምሱን ወይም ደግሞ ሹክሹክታውን በጣም ማጋነን ሙሉ በሙሉ እስከምትጠፋበት ድረስ ማለት ነው። ያንን ያክል وهي متحركة حركة ያለች በሐረካ ያላት ሁና በመጣችበት ሰዓት ላይ نحو ለምሳሌ تتوفاهم الملائكة ያለው ተተወፋ ያለውን ተተወፋ ልክ የሁለተኛውን ታ የመጀመሪያውን ተ ብሎ የሁለተኛውን ወደ መዋጥ ወይም የመጀመሪያውን ራሱ ወደ ማጥፋት
የሹክሹክታ ወደ ማድረግ መሄድ ስህተት ነው። ትክክለኛው አባባል ተተወፋሁሙል መላኢከቱ ሁለቱም ታዎች ግልጽ ብለው ይነበባሉ፣ ግን ጀህር አይሆንም፣ ሀምስ ነው። በጣም ሀምሱን ማጉላት ግን የለብንም ማለት ነው። ተተወፋሁሙል መላኢከቱ ወይም በሌላ መልኩ ብቻ የሚደብቃትን በጣም የሚደብቀውን ሁኔታ አቀራር መቅራት ማለት ነው። ሳኒየን ሁለተኛ ተፍኺሙሃ ማወፈር ነህው ለምሳሌ ተጥመኢኑ ያለውን ተጥመኢኑ ብሎ እንደዚህ ከጧ ጋር ተጣምራ ስትመጣ ወይም ከሚወፈር ፊደል ጋር ስትጣመር ማለት ነው። እና በዚህ መልኩ ማወፈር ወደ ቶ ሲሄድ ከጧ ወይም ከሚወፈር ፊደል በፊት ወይም በኋላ ስትመጣ ማወፈር፣ ይሄም ራሱ አንድ ስህተት ነው ማለት ነው። ሳሊተን ሶስተኛው ተርኩ ሀምሲሃ ሀምስነቷን ትቶ ወደ ጀህር መውሰድ፣ በጣም ለማጉላት መሞከር ማለት ነው። ወኻሰተን በተለይ ደግሞ عند سكونها سكون በምትሆንበት ጊዜ ለምሳሌ ተተማራ ያለውን ተተ እንደዚህ ወደ ሸዳነት ወይም ወደ ማጉላት እሷን ግልጽ ለማውጣት መሞከር ማለት ነው። በጣም ግልጽ ለማድረግ ተትራ ያለውን ለምሳሌ ተትራ ወደ ቀልቀላነት መውሰድና የመሳሰለው ያው የሀምስ ፊደል ናት። ሙሉ በሙሉ አትጠፋም፣ የጀህር ፊደል አይደለችም። በዛ ህግ መሰረት መሄድ ነው ያለብን ማለት ነው። ስህተቶቹን እንዴት እንደሆኑ ለማውጣት ብዙ ጊዜ ያው የሚከብድበት ሁኔታ አለ እና ዋናው ትክክለኛ አነባበቡን ማወቃችን ነው። ትክክለኛ አነባበቡ ተተማራ አሁን ተህማራ እንደዚህም አይደለም፣ ሙሉ በሙሉ ማጥፋትም አይደለም፣ ታኡንም በጣም ማጉላት አይደለም እንደሌሎቹ እንደ ሁሩፍ አልጀህሮች ማለት ነው። ተትራ ያለውን ተት እንደዚህ ጉልህ ለማድረግ መሞከርም የለብንም ወደ ቀልቀላ እንዳይሄድ ማለት ነው። طيب ሌላው أبرز الأخطاء التي تحدث عند نطق أحرف الصفير የሶፊር ወይም የፉጨት ፊደል የምንላቸውን እነሱን በመናወጣበት ጊዜ የሚከሰቱ ስህተቶች ነው ቀጣዩ ደግሞ ማለት ነው። የሶፊር ፊደሎችን በቀደም አይተናል ምን ምን እንደሆኑ ባለፈው የዛንኛው ትምህርታችን ላይ አይተናል እና የመጀመሪያው ስህተት ምንድነው? ኢድዓፉ ሶፊሪሃ ማድከም የሷን የፉጨቱን ወይም ድምጹን ሙሉ በሙሉ ማድከም ማለት ነው። ነህው ለምሳሌ الصالحين ያለውን ያለውን ሷ የሚለውን ሙሉ በሙሉ አጥፍቶ الصالحين እንደዚህ አይነት አነባበብ ማንበብ ማለት ነው። መስጂዲ ያለውንም እንደዚሁ ስ ያለውን እንዳይወጣ ማድረግ ማለት ነው። ሌላው የዘካ ያለውን እንደዚሁ ወደ እንትን ዛ የሚለውን ዝ የሚለውን ድምጽ ማለት ነው እንደዚህ ተክራር ያለው ሳይሆን የዘካ የሚለውን እንደዚሁ ማጥፋት ድምጹን ወይም ሶፊር የተወሰነ በፉጨት መልክ የሚወጣውን ድምጽ ማድከም ማለት ነው። ثانيا اعمال الشفتي السفلى عند نطقها ፊደሉን በመናወጣበት ጊዜ የታችኛውን ከንፈራችንን ማሰራት ይሄም ስህተት ነው። አሳ ስንል አሳሊሒና ስንል ለምሳሌ አሳ ስንል የታችኛው ከንፈራችን ምንም አይነት እንቅስቃሴ አይኖረው እና በመናወጣበት ጊዜ የታችኛው ከንፈራችን መንቀሳቀስ የለበትም ምንም አይነት ተግባር ስለሌለው። አሳሊሒና ሳድ ስንል ሷ ብለን አፋችን ወደ ዋውነት ልክ ሷድን ስናወጣ የሚከሰተው ስህተት ብለን እንደጠቀስነው ወደ ዋው ሷ ነገር ወደዛ እንዳይሄድ ማለት ነው። ሌላው የዘካ ስንል የዘ እንደዚህ የታችኛው ከንፈራችን መንቀሳቀስና መስራት የለበትም ማለት ነው።
ثالثا ሶስተኛው ضم الشفتين عند نطق الصاد صادን በምናወጣበት ጊዜ ሁለቱን ከንፈሮቻችንን ማሞጥሞጥ ሷ ቀደም እንዳልነው ማለት ነው ሷ የዚህ الصالحين እንደዚህ صالحين ብሎ መውጣት የለበትም الصالحين الص የታችኛው ከንፈር አይንቀሳቀስም ሁለቱን ከገጠምናቸው የታችኛው ስራ ጀመረ ማለት ነው ሌላው ተርቂቅ الصاد نحو صادን ማቅጠን صادን በመናወጣበት ጊዜ ማቅጠን ለምሳሌ المصير ያለውን المسير ብሎ ወደ ሲንነት መውሰድ ማለት ነው ሌላው ተፍኺም السين ሲንን ማወፈር نحو ለምሳሌ يسطرون ያለውን يسطرون ካልነው يس ካልነው ወደ ሷድነት ይሄዳል እንዲሁም ይወፍራል ስለዚህ ሲን መወፈር የለበትም ነው ስድስተኛ خلط صوت السين بالزاي ሲንና ዛይን መቀላቀል ሁለቱም ፊደሎች ማለት ነው ድምጻቸውን መቀላቀል ለምሳሌ ወዝጁድ እንደዚህ ወዝ ሲንና ዛ ሲቀላቀል የሚሰጠው ድምጽ አለ ወስጁድ ነው ትክክለኛው አልመስጁር ነው ሪጅሱን እንደዛ ነው ስለዚህ አነባበባችን ላይ ማስተካከል አለብን ማለት ነው እና የሷድን የሲንን ድምጽ በዛይ መቀላቀል ማለት ነው ይሄም ስህተት ነው ወደ ዝ መሄድ ወይም ደግሞ ሲንና ዛ ሲቀላቀል የሚፈጥረው ድምጽ አለ ወደዛ መውሰድ ጥርት አድርገን ሲንንም ለብቻው ዛም ካለ ለብቻው ማውጣት ነው ያለብን ማለት ነው ቀጣዩ أبرز الأخطاء التي تحدث عند نطق الأحرف اللثوية أحرف اللثوية የምንላቸው የድድ ፊደላቶች የምንላቸው እነሱም በመናወጣበት ጊዜ የሚፈጠሩ ስህተቶች ማለት ነው ጉልህ ስህተቶቹ አንደኛው إخراج طرف اللسان عند نطقها زيادة عن الحد المطلوب ከሚፈለገው ገደብ በላይ የምላስን ጫፍ ወደ ውጪ ማውጣት ማለት ነው በመናወጣበት በፊደሉን በመንናገርበት ጊዜ ወይም በመናወጣበት ጊዜ ማለት ነው እና የምላሳችንን ጫፍ ማውጣት ማለት ነው በጣም ማውጣት ዛ ዛ እንደዚህ ስናወጣ ዛ ብለን በጣም ወደ ውጪ ምላሳችንን ማውጣት ዛ ብለን እንደዚሁም ሳ ብለን በጣም ወደ ዳር ማውጣት ማለት ነው ይሄ ስህተት ነው ማለት ነው በትንሹ ነው የሚወጣው ዛ ስንል የምላሳችን የጫፏ ክፍል ወይም ራሱ ጠርዙ ላይ ያለው እሷ ነች ወደ ውጪ የምትወጣው ማለት ነው የመخارج الحروف ላይ አይተናቸዋል ማለት ነው ሌላው وضع طرف اللسان عند اللثة أو الصفحة الداخلية للثنايا العليا የምላሳችንን ጫፍ ደግሞ ድዳችን ላይ ወይም የፊት ጥርሳችን የላይኛው የፊት ጥርሳችን የውስጠኛው ክፍል ላይ ማድረግ የምላሳችንን ጫፍ የላይኛው ጥርሳችን አለ የሱ የውስጠኛው ክፍል አለ እዛ ላይ የምላስን ጫፍ መለጠፍ ማለት ነው በመናወጣበት ጊዜ ትንሽ ወጣ ይላል ብለናል ከጥርሳችን ወጣ ይላል ብለናል ለምሳሌ ታ ስንል ትንሽ ወጣ ይላል እኛ እዛው ፍናርገን ይዘን ወይ ድዳችን ላይ ወይም ደግሞ የጥርሳችን ውስጠኛ ክፍል ላይ አድርገን بزعم أنها حروف لثوية የድድ ፊደሎች ናቸው تخرج من اللثة ከድድ ነው የሚወጡት በማለት ሰበብ በዛ ሰበብ ምላሳችንን እዛው ማስቀረት የለብንም ታ ካልነው እፍን ብሎ ይቀራል ማለት ነው ታ ወደ ሌላ ዛል ስንል ዛል እንደዚሁ ዛ እንደዚህ ይሆንብናል ማለት ነው ድምጹ የፊደሉ ማንነት እንዳይታወቅ ይሆናል ማለት ነው ثالثا ሶስተኛ إبدال الضاء صادا ضاءን ወደ ሷድ መቀየር مشممة زاين የተወሰነ ዛይ ቀመስ የሆነች ሷድ ማድረግ ማለት ነው ለምሳሌ
الظالمين ያለውን الظالمين ያለውን አፍዛ እንደዚህ ወደዛ ነገር መውሰድ ሷድና ዛ የተቀላቀለበት አድርጎ ማውጣት ማለት ነው። ያው ከትክክለኛ አወጣጡ በተቃራኒ ማውጣት ስህተት ነው። ግን አሁን እዚህ ዋና ሊባሉ የሚችሉ ስህተቶችን ነው ያየን ያለ ነው ማለት ነው። አራተኛው ኢብዳሉ ዛሊ ዛየን ዛልን ወደ ዛይ ወይም ወደ ዛ መቀየር ማለት ነው። ወዛኪሪና ያለውን ወዛኪሪና ካልነው ወደ ዛ ይቀየርብናል ማለት ነው። ስለዚህ ወዛኪሪና ነው ትክክለኛ አነባበቡ ማለት ነው። ኻሚሰን አምስተኛው ኢብዳሉ ሳኢ ሲነን ሳእን ወደ ሲን አው ታአን ወይም ደግሞ ወደ ታ መቀየር ማለት ነው። ፈከሰረኩም ያለውን ፈከሰረኩም ካልነው ወይም ፈከተረኩም ካልነው ይሄ አረብኛ አነጋገር ላይ አንዳንድ ቦታ ከቲር የሚል አይነት ንግግር ይታያል። ወደ ታ ብዙ ጊዜ ይበዛል። ይሄም መሆን የለበትም ማለት ነው። እነዚህ እንግዲህ የድድ ፊደላት የምንላቸውን ስናወጣ የሚከሰቱ ስህተቶች ይህን ይመስላሉ። ሌላው አብረዙል አኽጣእ التي تحدث عند نطق الفاء ፋእን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ናቸው። ሁለት ተቀምጠዋል። አንደኛው عدم بيانها بسبب ضعف همسها እሷን ግልጽ ማድረግ እሷን ግልጽ አለማድረግ በደንብ ማለት ነው። በምን ሰበብ ሐምሱን በጣም በማድከማችን ሰበብ من حروف الهمس ነች ግን ሙሉ በሙሉ ትጠፋለች ማለት አይደለም። ለምሳሌ ፈከተረኩም ያለውን ፈ የምትለዋን ሙሉ በሙሉ ማጥፋት ማለት ነው። ግልጽ አለማድረግ ፈከሰረኩም እንደዚህ ፈከሰረኩም ሀ ወደ ሀ ወይም ወደ ፍ እንደዛ ማድረግና ማድበስበስ ማለት ነው። ሌላው ተፍዓሉነ ያለውን ተፍዓሉነ እንደዚህ ፋነቷን ሙሉ በሙሉ መخرጇን ይዛ እንዳትወጣ ማድረግ ማለት ነው። ثانيا ሁለተኛ قلبها መገልበጥ إلى ما يشبه حرف ቪ የሚመስል ፊደል ጋር ወደዛ መገልበጥ في نحو ለምሳሌ والضفادع ያለውን والضفادع ወደ ቫ እንደዚህ በዚህ አይነት ድምጽ ማንበብ ማለት ነው። የፋ ይሄን ይመስላል። ሌሎችም ስህተቶች ይኖራሉ እንደተነጋገርነው ይሄ ጉልህ ስህተት የሚባሉት ናቸው ማለት ነው። ሌላው أخطاء تقع عند نطق الواو غير المدية የመድ ያልሆነው ዋውን በመናወጣበት ጊዜ حرف الواውን የሚከሰቱ ስህተቶች ማለት ነው። አንደኛ تفخيمها إن جاورت حرفا مفخما የሚወፈር ፊደል ጋር ከተጎራበተች ወይም ከተቆራኘች እሷን ማወፈር ይሄ ስህተት ነው። نحو ለምሳሌ والله ያለውን والله እንደዚህ ያለው ወደ ማወፈር ነገር መሄድ ማለት ነው። መወፈር የለበትም። ثانيا ሁለተኛው عدم ضم الشفتين ضمن تاما عند نطقها ዋውን በመናወጣበት ጊዜ ሙሉ በሙሉ ከንፈራችንን አለማሞጥሞጥ ዋው በመናወጣበት ጊዜ ከንፈራችን ሙሉ በሙሉ ማሞጥሞጥ አለበት። ያንን ካላደረግን ስህተት ነው። ለምሳሌ ወካና ካልነው ወካና እንደዚህ ወነው ወካና በዚህ መልኩ ማውጣት አለብን ማለት ነው። ወካና ብለን ካለፍነው ከንፈራችን ሙሉ በሙሉ አያሞጠሙጥም ማለት ነው። ያንን ካላደረግን ስህተት ነው። ثالثا ሶስተኛው الضغط الزائد على الشفتين ተጨማሪ የሆነ ከንፈሮች ላይ የሚፈጠር ጫና خاصة إذا شددت شدا ከሆነች በተለይ مما يحدث لها ضجيجا የሆነ ጋጋታ የሚያሰማበት የሆነ ወይም ደግሞ እንደ ንዝረት መንቀጥቀጥ የሚያሰማበት አይነት የዛ አይነት ድምጽ እንዲያወጣ ማድረግ በጣም ጫናውን ሁለቱ ከንፈሮች ላይ
ጫና መፍጠር ማለት ነው بسبب التضيق الزائد للمخرج የመውጫ ቦታው ላይ ተጨማሪ ጥበት በመፈጠሩ ሰበብ ማለት ነው نحو ለምሳሌ قوامين ያለውን ቀዋ ብለን እንደ ጉናም እንደገና የሚል ድምጽም እንዲወጣ ኸዋነን እንደዚህ ማድረግ ማለት ነው ኸዋነን ማለት አለብን ማለት ነው ስለዚህ ትክክለኛው አነባበብ ቀዋሚና ኸዋነን እንደዚህ ነው ትክክለኛው አነባበብ ማለት ነው ሌላው أبرز الأخطاء التي تحدث عند نطق الباء والميم ሚምና ባእን በመናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ማለት ነው ሶስት ስህተቶች አሉ አንደኛው ባእን በመናወጣበት ጊዜ የሚከሰት ስህተት ሐምሱሃ የመጀመሪያው እንግዲህ ሐምስ ማድረግ ወይም ደግሞ የሹክሹክታ ፊደል ማድረግ ማለት ነው نحو ለምሳሌ ቢስሚላህ ያለው ላይ ባአን አለስልሶ ወይም ደግሞ ባነቷን አሳጥቶ ማውጣት ማለት ነው ቢስሚላህ ነው እንትኑ ቢስሚላህ ካልነው ቢስሚላህ እንደዚህ አይነት አነባበብ ማለት ነው ወይም ከዚህ በተለየ መልኩ ባእን መደበቅ የተወሰነ ማሳሳት ማለት ነው ثانيا ሁለተኛ تفخيمها إن جاورت حرفا مفخما مفخم هنا ويميوفر في دلقار تتأمرا كمتاج الصوان أبرو ما وفر لمثالي الباطل يالون الباطل بلو منبب مالتنا با ديلو چنبوتا وچلاي اندزيهو مالتنا ثالثا صوستنيو عدم قلقلتها إن سكنت سكون كهونج قلقلا على مدرج نحو لمثال يبصرون يالون باء سكون النتوان زمبلو يبصرون بلو مهد معنا يبصرون بلن مقرات يبصرون تككلنيو ب ያለችዋ ጎላ ትላለች የተወሰነ قلقلة الصغرى የምንለው ማለት ነው طيب ميمن سناوطا የሚከሰቱ ስህተቶች ደግሞ اولا አንደኛው بتر صوتها عند الوقف عليها በመናቆም ጊዜ እሷ ላይ ድምጹን ቁርጥ ማድረግ ማለት ነው حتى ተካዱ እስከምትሆን ድረስ تصير باء باء እስከምትሆን ለመሆን እስከምትቀርብ ድረስ ማለት ነው በመናቆምበት ጊዜ ለምሳሌ الرحيم ስንል الرحيم ብለን እዚሁ الرحيم ወይም الرحيم ብለን ልክ ወደ ባእነት እንዲሄድ ማድረግ ማለት ነው ብሎ ቁርጥ ማድረግ ማለት ነው الرحيم ትክክለኛው ም ብለን ነው የምናቆመው እንጂ ብ ብለን አይደለም ማለት ነው ثانيا ሁለተኛው تفخيمها إن جاورت حرفا مفخما የሚወፈር ፊደል ጋር ተጎራብታ ከመጣች እሷንም ማወፈር ይሄ ስህተት ነው نحو ለምሳሌ مخمصة ያለውን مخمصة እንደዚህ مخሞ ወደ ሞነት መውሰድ ማለት ነው ይሄ ስህተት ነው ማለት ነው ثالثا ሶስተኛው قلقلتها إن سكنت سكون ستهون قلقلا ማድረግ إظهار በማድረግ ሰበብ ወደ ቀልቀላ መውሰድ ማለት ነው ለምሳሌ يمترون ያለውን يمترون እንደዚህ አይነት አነባበብ ወይም أنعمت ያለው ላይ أنعمت እንደዚህ ብለን ቀልቀላ ለማድረግ መሞከር ማለት ነው ይሄም ስህተት ነው ማለት ነው طيب ሌላው الحرفان الملتقيان ይሄ እንግዲህ አዲስ ርዕስ ነው ሁለት ፊደላቶች በሚገናኙ ሰዓት ላይ እንዴት ነው
ምን ናቸው ወይም ምን አይነት አህካም አላቸው የሚለው ነው። ሁለት ፊደላቶች በሚገናኙበት ጊዜ تعريف الادغام ስለ ኢድጋም ማለት ነው። احوال الحرفين الملتقيين ሁለት የሚገናኙ ፊደላቶች ምን ሁኔታ ይኖራቸዋል ነው። የመጀመሪያው المتماثلان ከሆኑ ሁለት ተመሳሳይ ከሆኑ المتجانسان ተዛማጅ ከሆኑ መውጫ ቦታቸው ተቀራራቢና አንድ ቦታ ከሆነ ማለት ነው። እንዲሁም المتقاربان ይሄኛው ሙተጃኒሳን መውጫ ቦታቸው አንድ የሆነ ማለት ነው። المتقاربان ሁለት ተቀራራቢ የሆኑ በድምጽ ወይም በመውጫ ቦታ ማለት ነው። رابعا አራተኛው المتباعدان የተራራቁ የማይገናኙ ፊደላቶች ተከታትለው ሲመጡ አንድ ላይ ሲገናኙ ማለት ነው። እነዚህ አህካማቸው ምንድነው የሚለው ነው። የመጀመሪያው እንግዲህ تعريف الادغام ብለናል ርዕስ የሰጠነው። ኢድጋም ማለት ምን ማለት ነው ካል الادغام ማለት ሉገተን በቋንቋ ደረጃ ቋንቋዊ ተርጓሜው الادخال ማስገባት ማለት ነው። تقول العرب عربዎች ይላሉ أدغمت اللجام في فم الفرس ልጓሙን በፈረሱ አፍ አስገባሁት ይላሉ። أدغمت የሚለውን ኢድጋም የሚለውን ቃል ይጠቀማሉ ማለት ነው። أي أدخلته فيها አፏ ውስጥ ፈረሱ አፍ ውስጥ አስገባሁት ማለት ነው። وتقول أيضا እንዲሁም ይላሉ አሁንም أدغمت السيف في غمده ሰይፉን ሰገባው ውስጥ አስገባሁት ይላሉ። ሰይፉን ሰገባው ውስጥ አስገባሁት ይላሉ። أدغمت የሚለውን ቃል ይጠቀማሉ ማለት ነው። የኢድጋም ጥሬ ትርጉሙ በቋንቋዊ ፍቹ ማለት ነው ማስገባት ማለት ነው። ይሄንን ያው ቋንቋውን የሚጠቀሙት አረቦች ምን እንደሚሉ አስቀምጠውታል ማለት ነው። ወስጢላሃን በዑለማዎች በሊቃውንቶች ስምምነትስ የነሱ ስምምነት ኢድጋም የሚለውን የሚጠቀሙት ማለት ነው። هو እሱ ኢሳሉ ሐርፊን ሳኪኒን ሱኩን የሆነ ፊደልን ማድረስ ነው። መቀጠል ነው ወይም ማያያዝ ማለት ነው። بحرفin متحركin ሐረካ ባለው ፊደል ጋር ማያያዝ ወይም መቀጠል بحيث يصيران حرفا واحدا አንድ ፊደል በሚሆኑበት ሁኔታ ማለት ነው። አንድ ፊደል እንዲሆኑ ሙሸደደን ሸዳ የሆነ ማለት ነው። من جنس الثاني የሁለተኛው አይነት የመጀመሪያው ለምሳሌ ኑን ከሆነ የሁለተኛው ሚም ከሆነ ወደ ሚም ነው ማለት ነው የሚጨፈለቀው። ወይም የመጀመሪያው ታ ከሆነ የሁለተኛው ጧ ከሆነ ወደ ጧ ይደረጋል ማለት ነው። የሁለተኛው አይነት ማለት ይሄ ነው። يرتفع المخرج عنهما ከነሱ መውጫው ቦታው ይንቀሳቀሳል ወይም ከፍ ይላል ይነሳል። ارتفاعة واحدة አንድ ጊዜ ብቻ እንጂ ለሁለት ፊደል ብሎ ሁለት ጊዜ አይነሳም ማለት ነው። ምሳሌው የበለጠ ያብራራዋል። نحو ለምሳሌ وليكتب بينكم وليكتب ስንል وليكتب بينكم ነው እንትኑ وليكتب ስንል መውጫ ቦታው የባዕ መውጫ ቦታ አንድ ጊዜ ተንቀሳቅሷል። بينكم ስንል ለሁለተኛ ጊዜ ሊነሳ ነው ማለት ነው። እንደዛ ሳይሆን የሚደረገው وليكتب ብለን تبينكم እንደዛ ብለን አንዴ ብቻ ይነሳል ማለት ነው። ሌላ ምሳሌ همت طائفتان همت አንድ ነበር طائفتان ሌላ ቃል ነበረ ሁለቱን አንድ ላይ መጨፍለቅ ማለት ነው። همت طائفتان ለጧ ብቻ ይነሳል ማለት ነው። ጧ ሸዳ ለሆነው ጧ በዛ መልኩ መውጫ ቦታው ይነሳል። ሌሎቹንም ማየት እንችላለን ወደፊት የሚመጡ ምሳሌዎች ስላሉ ማለት ነው። እና ኢድጋም ማለት ይሄ ነው ማለት ነው። እንግዲህ
ኢድጋም ማብራሪያው ይሄንን ነው ካል እዚህ ድረስ እናቆምና ኢንሻአላህ በቀጣዩ አልሐርፋኒል ሙተማሲላን የመጀመሪያው ኢድጋም ሙተማሲለይን የምንለው ምንድነው የሚለውን በቀጣይ የምናይ ይሆናል ማብራሪያውን ኢንሻአላህ ለዛሬ እዚህ ድረስ ይበቃናል هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه